ሰላም ሰላም ቤተሰቦች እንኳን በደህና መጣችሁ ወደዚህ ዩቲዩብ ቻናል። ዛሬም ሁለተኛውን ፓርት የሞዴል 2018 ኤግዛም ይዤላችሁ መጥቻለሁኝ። 40 ድረስ አይተን ነበር። ዛሬ ደግሞ ከ41 እስከ 45 ያሉትን እናያለን። 41ኛው ጥያቄ ላይ እንጀምር። ሜሮብ bought a laptop valued 64,000 ብር። ሜሮብ 64,000 ብር ላፕቶፕ ገዛች። 3 years later, the value of laptop is decreased by 3/5. ከ3 ዓመት በኋላ የላፕቶፕ ዋጋ በ3/5 ዲክሪዝ አደረገ። ማለት ዲፕሪሺዬሽን የምንለው ማለት ነው። What is the new value of the laptop? አዲሱ የላፕቶፕ ዋጋ ስንት ነው የሚል ጥያቄ ነው። በጣም ሲምፕል ነው። 64,000 ነበር የተገዛው። ከዛ ዲፕሪሺዬሽኑ በስንት ነው እንደሆነ እናያለን። ዲፕሪሺዬሽኑ በ3/5 ስለሆነ 3/5 ሲባዛ በ64,000 አርገን ከአንድ ላይ ስንቀንሰው ቫልዩአችን ይሰጠናል ማለት ነው። ወይም ደግሞ new value is equal to 1 minus 3/5 of decreased ያደረገው በዚህ ስለሆነ ከአንድ ላይ ወይም ስንቀንስ 3/5 አዲሱን ይሰጠናል ማለት ሲባዛ በ64,000 ስናበዛው 5 ሲቀነስ ክሪስ ክሮስ ስናደርግ 5 ሲቀነስ 3 2/5 2/5 ሲባዛ በ64,000 ስለዚህ ፋይናል መልሳችን 25,600 ይሆናል ማለት ነው። 25,600 ይመጣል። ይሄ ማለት ዲፕሪሺዬሽን ማለት የዋጋ ግሽበት ሲያጋጥም ወይም ደግሞ ዋጋ ቅነሳ ወደ ኋላ ሲመለስ ማለት ነው። በ3/5 ከ5 ዓመት በኋላ ወርዷል ሲለን ነው። ስለዚህ በ3/5 ያቺ የቀነሰችዋን በ64,000 አብዝተን ከ64,000 ብንቀንሰው የሚመጣው ቫልዩ ይሄ ነው። ያ ማለት 64,000 ማይነስ 3/5 ሲባዛ በ64,000 ማለት ነው። ስለዚህ 3/5 ቀንሷል ካለን ከአንድ ላይ 3/5 ስንቀንስ 2/5 ሲባዛ በ64,000 ነው ማለት ነው። ስለዚህ መልሳችን 25,600 ነው። 25,600 ደግሞ 41ኛ ጥያቄ ቢ ላይ ያለው መልሳችን ይሆናል ማለት ነው። ወደ 42ኛ ጥያቄ እንሂድ። What is the probability that the number selected as the random from the first 50 natural numbers is twin prime አለ። እዚህ ጋር twin prime ማለት ምን ማለት ነው? twin prime ማለት pairs of prime number ሆኖ whose difference is 2 ማለት ነው። ፕራይም ነምበሮች እናውቃቸዋለን። ለአንድና ለራሳቸው ብቻ ተከፋይ ሲሆኑ ናቸው ፕራይም ነምበር የምንላቸው ለአንድና ለራሳቸው። ስለዚህ እነዚህ ፕራይም ነምበሮች ፔራቸው በፔራቸው መካከል ያለው ዲፈረንስ 2 ሲሆን twin prime ይባላል። ስለዚህ እንያቸው እስቲ እነዚህ twin prime የሆኑትን ለምሳሌ 2 የሆነ ዲፈረንስ ያላቸው 2 እና 3 አንድ ነው ዲፈረንሳቸው። ስለዚህ መሆን አይችልም። 3 እና 5 ዲፈረንሳቸው 2 ስለሆነ twin prime ይባላሉ። 7 እና አሁንም 5 7 ሲቀነስ 5 ዲፈረንስ 2 ስለሆነ እሺ 7 8 9 አይደለም 10 አይደለችም 11 እና 13 11 13 ዲፈረንሳቸው 2 ነው። ሁለቱም ምንድናቸው? ፕራይም ናቸው። 14 አይደለም 15 አይደለም 16ም አይደለም 17 ፕራይም ነው። 18 አይደለም 19 ፕራይም ነው። ስለዚህ 17 እና 19 ሁለቱም ፕራይም ናቸው። ዲፈረንሳቸው 2 ነው። twin prime ማለት ነው። እሺ ከዛ 20 አይደለም 21ም አይደለም 22ም አይደለም 23 24 25 26 27
28 29 ፕራይም ናት 29 ፕራይም ናት 30 31 31 ፕራይም ናት ስለዚህ 29 እና 31 ሁለቱም ዲፈረንሳቸው ስንት ነው 2 ስለሆነ 29 ፕራይም ነው 31 ፕራይም ነው ትዊን ፕራይም ነው ማለት ነው ከዛ 41 43 ከነዚህ ውጪ የለም ያ ማለት እስከ 50 ባለው ውስጥ ስለሆነ እስከ 50 ባለው ውስጥ ስለሆነ 41 እና 43 ነው ትዊን ፕራይም ሊሆኑ የሚችሉት 45 46 47 ኔት ፕራይም ይሆናል ግን የሱ ትዊን ፕራይም ዲፈረንስ ሊሰጥ የሚችል ግን የለም 47 ብለን 48 49 ስለዚህ 6 ፔር ኦፍ ትዊን ፕራይም አለን ማለት 6 ፔር ኦፍ የተጠየቅነው ግን ፔራቸውን አይደለም ትዊን ፕራይም የተጠየቅነው ስለዚህ ትዊን ፕራይማቸው ስንት ይሆናል ነው እዚች ጋር እንመልከት የመጀመሪያው 3 5 አለ 5 5 ተደግማለች ስለዚህ 3 5 7 11 13 17 19 29 31 41 43 እንደምራቸው 11 ይሆናሉ ማለት ነው ስለዚህ 11 ይሆናሉ probability ማለት favorable outcome over total outcome ነው total outcomeአችን 50 ነው እንደሚታወቀው ሲጊቨን ተሰጠን favorable outcomeአችን ወይም ደግሞ የሚጠበቀው outcome ከዚህ ካለው ላይ የሚጠበቀው outcome ከ50 ውስጥ የሚጠበቀው outcome ደግሞ 11 ነው ስለዚህ 11 over 50 ፕሮባቢሊቲያችን ይሆናል ማለት ነው ከ50 11ዱ ትዊን ፕራይም መሆን የሚችሉ ናቸው ማለት ነው ስለዚህ በዚህ መሰረት 11 50 መልሳችን ይሆናል ማለት ስለዚህ ኤ ላይ 11 over 50 የሚለው the probability of that number selected at random from 50 natural numbers in twin prime ነው twin prime ሆነ 50 natural number twin prime pair ቢል 6 ነው የሚሆኑት እዚህ ጋር ጥንቃቄ ማድረግ ያለብን ትዊን ፕራይም ፔር ቢሆን 6ቱ ናቸው 3 5 5 7 11 13 ያልናቸው እነሱ ፔሮቹ ማለት ግን ፔር አይደለም እዚህ የተጠየቀው ስለዚህ 11 ነው ከ50ው 11 ፕሮባቢሊቲ ያለው ማለት ነው ፕሮባቢሊቲ ምንድነው ፌቨራብል አውትካም ኦቨር ቶታል አውትካም ስለሆነ ማለት ነው ወደ 43ኛ ጥያቄ እንለፍ a person plans to open a new saving account at 3 different banks ሰውየው ሴቪንግ አካውንት በተለያዩ 3 ባንኮች መክፈት ፈለገ ባንክ ኤ ባንክ ቢ ባንክ ሲ ማን each bank offers an interest rate ስንት ነው 2.44 ነው ኢኳል ነው ማለት ኢንተረስት ሬታቸው but the compounding frequency are different ይላል ስለዚህ the highest compound difference ካለው compound frequency highest ከሆነ more effective ነው ማለት ነው ይሄ ምንም ጥያቄ የለውም ሎጂክ ነው በቀጥታ ካልኩሌት ሳናደርገው የምንረዳው ነገር ስለሆነ ባንክ ኤ ኮምፓውንድስ አኑዋሊ አመታዊ ነው ኮምፓውንድ የሚያደርገው ባንክ ቢ ኮምፓውንድ ሰሚ አኑዋሊ ባንክ ሲ ኮምፓውንድስ መንዝሊ ነው which bank is offer the highest effective interest the highest effective interest ሊኖረው የሚችለው የትኛው እንደሆነ ለመለየት በጣም ቀላል ነው በቃ ኮምፓውንድ ፍሪኩዌንሲው ሃይ ከሆነ ኮምፓውንድ ፍሪኩዌንሲው ሃይ ነው ማለት የኤ አኑዋሊ ነው እያለ ሲ ላይ ያለው ግን መንዝሊ ነው ስለዚህ መንዝሊ ኮምፓውንድ የሚያደርገው ከሆነ ያንን ኢንተረስት ስለዚህ ሲ ኢፌክቲቭ ነው ማለት ስለዚህ the highest compound frequency ያለው highest effective interest rate ይኖረዋል ማለት ስለዚህ ሲ ላይ ያለው ወይም ባንክ ሲ the highest effective interest rate ያለው ነው ተመራጭ ነው ማለት ነው መንዝሊ ኮምፓውንድ ካደረገው መንዝሊ የሚያገኘውን ኮምፓውንድ እያደረገው የሚሄድ ከሆነ በመጨረሻው አመት ሲሞላ the highest interest rate ይኖረዋል ማለት ነው ከማንጻር ከቢም ከሲም ከኤም አንጻር የተሻለ ኢንተረስት ይኖረዋል ወደ 44ኛ ጥያቄ እንሄዳለን the square of positive number is greater than the square of positive number is greater than the number itself when the number is blank ይላል ይሄ ማለት the square of positive number ያቺ positive number x እንበላት is greater than the number itself when ይላል when the number is
የተጠየቅነው when the number is a greater than 1 b greater than 0 c between 0 and 1 d impossible to determine ነው። እዚህ በካልኩሌሽን እንየው። ያ ፖዚቲቭ ነምበር x ብንለውና x ስኩዌሩ ግሬተር ዛን ከራሱ ከx ከሆነ ፖዚቲቭ ነምበር ነው ብለናል አይደል? ፖዚቲቭ ነምበር ካልን x into x minus 1 greater than 0 ነው። ፖዚቲቭ ነምበር ነው ብለናል። ፖዚቲቭ ነምበር ነው ካልን greater than 0 ነው ማለት ነው። x since x greater than 0 ከሆነ x minus 1 greater than 0 x greater than 1 ይሆናል ማለት ነው። ስለዚህ x አችን greater than 1 ሲሆን x square greater than x ጊቨናችንን ኮሬክት ያደርግልናል ማለት ነው። ስለዚህ መልሳችን x greater than when the number is greater than 1 ሲሆን ነው ማለት ነው። ስለዚህ a ላይ ያለው መልሳችን ይሆናል ማለት ነው። 45ኛውና ለዚህ ቪዲዮ የመጨረሻውን ጥያቄ እናያለን። In how many different ways can a letter of word corporation be arranged so that the vowels always come together? ቫውሎች አጠቃላይ እንደ አንድ ይቆጠራሉ ማለት ነው። ትሪት የሚደረጉት ቫውሎቹ እንደ አንድ ሆነው ነው። እዚህ ጋር ስንት ቫውል አለን? አሁን ኦ አለ፣ ኦ አለ፣ አይ አለ፣ ኦ አለ። ስለዚህ ኤ አለች፣ አምስት ቫውል አለን ማለት ነው። አምስት ቫውል አለ። ሲ አር ፒ አር ቲ ኤን ስድስት ኮንሶናንት አለ። ስለዚህ ኮንሶናንቶቻችን ሲ አር ፒ አር ይደግማል ማለት ነው። ቲ ኤን ቫውላችን ኦ ኦ ኦ አይ ኤ። እዚህ ይሄ ቫውል እንደ አንድ ነው የሚቆጠረው ካለን እዚህ ጋር እንደ አንድ እንቆጥራለን። ስለዚህ በኮንሶናንቱ ጋር ያሉት ቫውል እንደ አንድ ትሪት ይደረጋል ስለተባለ ኮንሶናንታችን ሲ አር ፒ አር ቲ ኤን ቪ ስለዚህ 7 ይሆናል ማለት ነው። ስለዚህ 7 ለስንት የሚደጋገም እዚህ ጋር ሪፒትድ ላይ ያለው ማን ነው? አር 2 ያለ 2 ይሆናል። ይሄ ደግሞ 2520 ይሰጠናል። ቫውሉ ጋር ስንመጣ 5 ነው። 5 ኦቨር የሚደጋገሙ 3 ነው። ይሄ ማለት 5 times 4 ነው። ይሄ ማለት ደግሞ 20 ነው። ይሄንን እና ይሄንን ማባዛት ማለት ነው። 20 times of 2520 እኩልናል 50400 ጊዜ አሬንጅ መሆን ይችላል ማለት ነው። 50400 ጊዜ አሬንጅ መሆን። ይሄ ከቫውሉ ያገኘነው ነው። ይሄ ኮንሶናንቱ 6 ነው። ቫውሉ ግን እንደ አንድ ይቆጠራል ስለተባለ 7 ይሆናል። 7 ሆኖ የሚደጋገም ሌተር ግን አለ። ያማን ነው አር 2 ስለመጣች 7 ለ2 ይሆናል ማለት ነው። ስለዚህ 7 ለ2 አድርገን ስናበዛ 2520 ይመጣል። ቫውሎቹ ደግሞ 5 ናቸው። ኦ 3 ጊዜ ሪፒትድ ሊመጣ ስለሚችል 3 በ3 ስለሚቀነስ 5 ሲባዛ በ4 ሲባዛ በ3 ስለሚሆን 5 ሲባዛ በ4 20 ነው። ስለዚህ 20 ሲባዛ 2520 50400 ጊዜ አሬንጅ መሆን ይችላሉ። ስለዚህ 50400 ጊዜ ደግሞ የሚለው ቢ ላይ ያለው ነው። ስለዚህ 45ኛ ቢ ላይ ያለው፣ 44ኛ ግሬተር ዛን 1 ኤ ላይ ያለው፣ 43ኛ ሲ ባንክ ሲ መልሳችን ይሆናል። 42ኛ ፕሮባቢሊቲው 11
ኦቨር 50 ኤ ላይ ያለው ነው። 41ኛ 25600 ይሆናል የከረንት ላፕቶፑ ዋጋ ከቀነሰ በኋላ ያለው በ3 5ኛ ከ3 አመት በኋላ ከቀነሰ በኋላ የአዲሱ ላፕቶፕ ዋጋ የሚሆነው 25600 ድሮ 64000 የነበረው ላፕቶፕ ማለት ነው። ለዛሬ ይመስላል። ሰላማችሁ ይብዛ። ቴንክ ዩ ባይ ባይ።